ውድ የሶፊ ሚዲያ ተመልካቾቻችን በዛሬው ዕለት እንዴት አድርገን በ270 ብር የአንሊሚትድ ኢንተርኔት እና የድምጽ አንድ ላይ መግዛት እንደምንችል የምንመለከት ይሆናል። በመጀመሪያ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን ይቀላቀሉ። መጀመሪያ ስቴፓችን የሚሆነው የቴሌብር ላይ እንገባለን። ቴሌብር ላይ ከገባን በኋላ ኤርታይም የሚለው ላይ እንሄድና 270 ብር ብለን እንጽፋለን። ያን 270 ብር ወደ አካውንታችን ልንሞላ የምንችልበት የሞባይል አካውንታችን ላይ እንከፍለዋለን። ከዛም በኋላ በመቀጠል ቴሌብር ራሱ 80 ብር ቦነስ ይሰጠናል። በአጠቃላይ ወደ 350 ብር የሚኖር ብር ይሆናል እጃችን ላይ ማለት ነው። ከዛን በመቀጠል እንገባና 350 ብር ይኖረናል። ከዛን ኮከብ 99 ብለን የወጣቶች ጥቅል እንገዛለን። የወጣቶችን ጥቅል ደግሞ እንዴት እንደምንገዛ እንመልከት። በመቀጠል የወጣቶች ጥቅል የሚለውን ሲስተም እንፈልጋለን። ያን ዝም ይላል አንዳንዶች ላይ ደግሞ የወጣቶች ጥቅል ነው የሚለው። በ7 ላይ የምትገኘውን የወጣቶች ጥቅል እንገዛለን። ከዛ ለእርሱ የሚለውን እንደዚህ እየመረጥን እዚህ ጋር ነው ዋናው 3ኛ ላይ ያለውን ወራዊ የሚለውን ጥቅል እናዘዋለን። ከዛ በ349 ይላል ቦነስ የሰጠን 80 ብር ጋር አጠቃላይ 349 ብር ይሆንልናል። ከዛ አንድ ብለን እንልካለን። ይሄን አንድ ብለን ስንልክ ሙሉ ማረጋገጫ ይመጥልናል። ልክ ይሄ እንደጨረስን ይሄን የመሰለ ቴክስት ይገብልናል በስልካችን ላይ። እንደዚህ የመሰለ ቴክስት ይገብልናል። ይሄ እንደምትመለከቱት 6GB በ6GB ናይት ቦነስ ጨምር ያለው የአንሊሚትድ ስፖቲፋይ የሆነ ጥቅል ወደ ስልካችን ላይ ወዲያው ይገብልናል። እንዴት አድርገን ነው ድምጹን ደግሞ ማግኘት የምንችለው የሚለው ቪዲዮ ደግሞ ስንመለከት ማይቴ ቴሌኮም የሚባል አፕሊኬሽን አለ። ስለ ማይቴ ቴሌኮም እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ማይቴ ቴሌኮም የሚባል አፕሊኬሽን አለ። በዛ አፕሊኬሽን መሰረት ጥቅሉን ይቀይሩ ወይንም ደግሞ በ999 መቀየር እንችላለን። ጥቅሉን ይቀይሩ በሚለው መሰረት እዚህ ጋር የሚመጣልን ሜትድ አለ። 6GB ብሎ ይመጥልናል። ያንን 6GB በፈለግነው መጠን ያክል እስከ 1000 ድረስ ድምጽ መቀየር እንችላለን። በመቀጠል እንዴት አድርገን ደግሞ ፋይሎችን እያገናኘን እንጠቀማለን የሚለውን ቪዲዮ ስንመለከት ቴሌግራም ላይ ፋይሎች ይኖሩናል። እነዛ ፋይሎችን ደግሞ ከስር ሊንክ ላይ አስቀምጥላችኋለሁ። ያው አፕዴት ይደረጋሉ በየቀኑ ፋይሎች። እነዛን የተለያዩ ፋይሎችን በእነዚህ ግሩፖች ላይ ማግኘት ትችላላችሁ። እነዚህ የምታዩቸው የተለያዩ ግሩፖች አሉ። እነዚህ ግሩፖች ላይ ማግኘት ትችላላችሁ። የተለያየ ሀሳቦች ምናምን ነገር ሼር ይደረጋሉ። ስፖቲፋይ ጥቅሎች ይለቀቁባቸዋል። ከዛ እንደምትመለከቱት አሁን እኔ ስፖቲፋይ ጥቅል ልፈልግና ያን ስፖቲፋይ ጥቅል ኢንጀክተር የምትባላለች ያችን ኢንጀክተር ወስጄ ማገናኘት ማለት ነው። እንደምታዩት ብዙ አይነት ጥቅሎች ናቸው ያሉት፣ ፋይሎች ናቸው ያሉት። ከነዚህ ውስጥ የስፖቲፋይ ፓኬጅ የምትለዋን ማለት ነው። ልክ እችኛዋን እንደምትመለከቷት ስፖቲፋይ ፓኬጅ የምትለዋን መርጣትና ወደ እዚህኛው አንድ ሰሌክት ካረኳት በኋላ ወደ VPN ሄዳለሁ። እቿት እንደምትመለከቷት ራሱ ፋይሉን ያወጣዋል እዚህ ጋር። እኔ ቅድም ስላስገባሁት ነው። ከዛ ስታርት እንለዋለን። ይሄን ስታርት እንዳለን እዚህ ጋር ኮኔክት ትላለች። ወዲያውኑ VPNዋ ኮኔክት ትላለች። እንደሌላ VPN አያዝገንም። ትንሽ እንትን ካለ IP አድሬሳችንን እየቀየርን ኤርፕሌን ሙድ ላይ እያደረግን እንዲሰራ ማድረግ እንችላለን። እንደምትመለከቱት የገዛሁበት እንትን ሲሟን ስለነበረ በሱ ቼክ እናደርጋለን። እንደምትመለከቱት VPNአችን ተገናኝቷል። አሁን ማንኛውንም ነገር መጠቀም እንችላለን። እንደምትመለከቱት ይኸው ሚዲያ የተለያዩ እንትኖች ይሰሩልናል። ኢንተርኔት ስፒዳቸውን ቼክ ብናደርግ እንኳን በጣም ሃይ የሆነ ኢንተርኔት ስፒድ ነው ያለው። እንደምትመለከቱት ኢንተርኔት ስፒዱን ቼክ እናድርግ። እንደምትመለከቱት እስከ 600 KB ይቆጥራል። አይ ቲንክ አሁን ትንሽ ያዝ ስላደረገው ነው። እስከ ሜጋባይት ይቆጥራል። እንደምትመለከቱት እንደዚህ ያክል ሜጋባይት ይቆጥራል። እኔ እስካሁን በማክሲመም እንደያዝኩት ከሆነ እስከ 32 ሜጋባይት ይቆጥራል ያለምንም መጨናነቅ ማለት ነው። ማንኛውንም ቪዲዮ ማየት የምንችልበት ያልተገደበ ኢንተርኔት ነው። ተዝናኑ፣ ፈታ በሉበት። ለቀጣይ ቪዲዮ እንዳልኳችሁ ማይቴ ቴሌኮም የሚለውን አፕሊኬሽን እንድሰራላችሁ ከፈለጋችሁ በ1 ብር የወራዊ ጥቅል እንዴት መግዛት እንደምንችል ከኮሜንት ስር ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። ቴንክ ዩ